የአማራ ክልል ውጊያ በዚህ ሰዓት ከአንድ ሳምንት ቀደም ብሎ በአማራ ክልል ከባድ ጦርነት መቀስቀሱ የተነገረ ሲሆን አሁንም ድረስ መቀጠሉ በሰፊው ይሰማል። በጎንደር፣ በጎጃም፣ በሸዋና በወሎ የተለያዩ አካባቢዎች የጥይት ጩኸት መሰማቱ እንደቀጠለ መሆኑን የአካባቢው ምንጮችም ያረጋግጣሉ። መከላከያ ሰራዊት ባለፈው ሳምንት መገባደጃ ይፋ ባደረገው መግለጫም በአማራ ክልል የሚንቀሳቀሱ ታጣቂዎች ምግበይ ኃይለ በተባሉ በትግራይ ሰራዊት ጀነራል ስልጠናና እገዛ ጥቃት ከፍተውብናል ሲል መግለጹ የአማራ ክልል ቀውስ ወደ ትግራይም ተሻገረ እንዴ የሚል ጥያቄን ያጫረ ነው። በአማራ ክልል የተጠናከረውን ውጊያ በማቀነባበር የተወነጀሉት ብርጋዴር ጀነራል ምግበይ ኃይለ ግን በወቅቱ በሰጡት መግለጫ ከፕሪቶሪያ ውል ውጭ የሚደረግ እንቅስቃሴ በትግራይ በኩል የለም ብለዋል። ከአንድም የፋኖ አመራር ጋር ግንኙነት የለኝም፣ አላደርገውም፣ ተገቢም አይደለም በማለት የመከላከያን ክስ ውድቅ አድርገዋል። ይህን ደግሞ የበለጠ የሚያጠናክር መግለጫ ያወጣው በሌተናል ጀነራል ታደሰ ወረደ የሚመራው የትግራይ የጸጥታ ቢሮ ከፋኖ ጎን ተሰልፎ የኢትዮጵያን መንግስት የሚወጋ ኃይል በትግራይ በኩል እንደሌለ ነው ያስታወቀው። የመከላከያን መግለጫ ኃላፊነት የጎደለው በማለት ነበር የገለጸው። የሰሞኑ የአማራ ክልል ግጭት ግን ከመከላከያና ከትግራይ ጦር የመግለጫ ልውውጥ ባለፈ አሰቃቂ ሰብአዊና ቁሳዊ ውድመት በአማራ ክልል እያደረሰ ያለ ጉዳይም ሆኖ ነው የሰነበተው። በእከሌ ግንባር የደረሰ እየተባለ በማህበራዊ የትስስር ገጾች የሚሰራጨው የአስከሬንና የቁስለኛ አይነትና ብዛት ለእይታ የሚያሳቅቅ ነው። ከሁለቱም ኃይሎች ከሚረግፈው ሰው በተጨማሪም የመምህራን ግድያና ሞት ዜና ተከታትሎ ሲወጣ ሰንብቷል። በሁለቱም ወገን ይህን ያህል ደመሰስን ከሚለው ጎን ለጎን ተማረከ እየተባለ በምስል የሚሰራጨው ዘገባ ብዙ አይነት ሲሆን ይታያል። ይሁን እንጂ ሁኔታውን በገለልተኝነት የሚታዘቡ ወገኖች ክልሉ ይህንን መሰል ሰብአዊና ቁሳዊ ውድመት እያስከተለ እስከ መቼ ይቀጥላል የሚለውን ቁልፍ ጉዳይ በተደጋጋሚ ሲያነሱ ይደመጣል። የአማራ ክልል ግጭትና ቀውስ በቀላል ይቆማል የሚለው ግምት ግጭቱ ሁለተኛ ዓመቱን እያገባደደ ባለበት ለብዙዎች የሚጨበጥ ተስፋ አለመሆኑ ሲነገር ይሰማል። ይህን ለምን አልሆነም የሚለው ደግሞ በውጭም በአገር ቤትም ያሉ የፖለቲካ ተንታኞች የሚያነሱት ቁልፍ ጉዳይ የሆነ ነው። የአማራ ክልል ፕሬዝዳንት አቶ አረጋ ከበደ የፋኖ ኃይሎችን ከጥቂቶቹ በስተቀር መደምሰስ መቻሉን በቅርብ ጊዜ ተናግረው ነበር። የቀረን መልሶ ግንባታ ነው ሲሉ በተደመጡበት በዚህ ንግግራቸው በኩልም በክልሉ ሲንቀሳቀሱ የቆዩ ታጣቂዎችን ለማጥፋትና የጸጥታ ስጋት የማይሆኑበት ሁኔታ ለመፍጠር መንግስታቸው መቃረቡን ገልጸውም ነበር። ይሁን እንጂ ይህ ከተነገረ በጥቂት ጊዜ ልዩነት የሰሞኑ ከባድ ጦርነት ሲፈነዳ ነው የታየው። በድሮንና በሌሎች ከባድ መሳሪያዎች ጭምር እየታገዘ የሚካሄደው ውጊያ ማየሉ ይነገራል። ከሚሊሻና ከአድማ ብተና ኃይሎች ጀምሮ በኮማንዶና በአየር ወለድ እዞች ተደግፎ ጭምር ከፋኖ ጋር የሚካሄደው ውጊያ አልፎ አልፎ በረድ የሚል አዝማሚያ ቢያሳይም ነገር ግን ከሰሞኑ ተጠናክሮ መቀጠሉ ነው የተሰማው። አቶ አረጋ ከሰሞኑ የክልሉን የትምህርት ሪፖርት ይፋ ሲያደርጉ ወደ 7 ሚሊዮን ተማሪዎችን መዝግቦ ለማስተማር ዘንድሮ ቢታቀድም ነገር ግን በክልሉ ባለው የጸጥታ ችግር የተነሳ ከ2 ሚሊዮን በላይ መመዝገብና ማስተማር እንዳልተቻለ ገልጸው ነበር። መንግስት የፋኖ ኃይሎች የመማር ማስተማር ሂደትን የሚያደናቅፉና መምህራንን የሚገድሉ ናቸው የሚለውን ደጋግሞ ቢናገረውም ነገር ግን የክልሉ ቀውስ በትምህርት ብቻ የተወሰነ አለመሆኑን ዓለም አቀፍ ሪፖርቶች ያረጋግጣሉ። የተባበሩት መንግስታት ድርጅት የሰብአዊ ረድኤት ማስተባበሪያ ጽሕፈት ቤት ዩኤን ኦቻ ከሰሞኑ ባወጣው መረጃ በአማራ ክልል አስከፊ የምግብ አቅርቦት ችግር ሊያጋጥም እንደሚችል ጠቁሟል። የአውሮፓ የሲቪሎች ጥበቃና ሰብአዊ ረድኤት አገልግሎት ኢቾ እንዲሁም የዓለም ምግብ ፕሮግራምና ሌሎች ግብረሰናይ ድርጅቶች በአማራ ክልል የምግብ አቅርቦት ቢኖር እንኳን ተረጂዎች ያሉበት ቦታ ደርሶ ለማከፋፈል ችግር እንደሆነ ነው የገለጹት። ለወትሮም በድርቅና በምግብ እጥረት የሚጎዱ አካባቢዎች አሁንም ደግሞ ጦርነቱ በመባባሱና የተለያዩ ቦታዎችም በጸጥታ ኃይሎችና በታጠቁ ቡድኖች የእንቅስቃሴ ገደብ የሚደረግ በመሆኑ ለምግብ እጥረት ችግሩ የበለጠ ተጋላጭ እንደሚሆኑ
ድርጅቶቹ ተናግረዋል። ሰሜን ወሎ፣ ደቡብ ወሎ፣ ሰሜን ጎንደር፣ ደቡብ ጎንደርና ዋግምራ አካባቢዎች በእርዳታ አቅርቦት መቋረጥ የተነሳ የከፋ ጉዳት የሚያስተናግዱ ተብለው ተለይተዋል። የአማራ ክልል በጦርነት የተነሳ እየወደመና ወደ አስከፊ ቀውስ እየገባ ነው የሚለው ስጋት ከተለያዩ አቅጣጫዎች ቢስተጋባም ነገር ግን በመንግስትም ሆነ በተፋላሚ ኃይሎች መካከል ነገሩን ጋብ የማድረግ አዝማሚያ ሆነ ምልክቶች አይታዩም። ከሰሞኑ መንግስት አስመረቅኩት ያለው በመንግስት ሚዲያዎች ምስሉ ሲሰራጭ የታየው የአድማ ብተና የሚሊሻ ኃይል ብዛት ጦርነቱን መንግስት ለመቀጠል መወሰኑን አመላካች እየተባለ ነው። በሌላ በኩል የአማራ ክልል ግጭትን በሰላም ለመፍታት መፍትሄ ይዘን መተናል የሚለው የሰላም ምክር ቤት አባላት ከታጣቂዎችም ሆነ ከመንግስት አመኔታና ድጋፍ አለማግኘቱን ሲናገሩ መደመጡ ሁኔታው ወደ ባሰ ቀውስ እንደሚያመራ ጠቋሚ ተደርጎ እየቀረበ ነው። ጠቅላይ ሚኒስትር ዶክተር አብይ በቅርቡ በፓርላማ በሰጡት ማብራሪያ መንግስታቸው ለሰላም ዝግጁ መሆኑን ተናግረው ነበር። በክልሉ ያሉ ኃይሎችን በጅብ ቆዳ አስደግመው ጥይት አይነካንም እያሉ የሚዋጉ ኋላ ቀር እንዲሁም መምህራንን የሚገድሉ ትምህርት ጠል ኃይሎች ሲሉ የወቀሱት ዶክተር አብይ በጦርነት የሚያልሙትን ድል እንደማያሳኩ ገልጸው ነበር። ከፋኖ ኃይሎች ጋር እንደራደር ተብሎ አንዳንድ ኃይሎች ፍላጎት አሳይተው ለድርድር ዝግጅታቸውን ከገለጹ በኋላ በሂደት ደግሞ ቃላቸውን እያጠፉ ሌላ አቋም መያዛቸው እንዳስቸገረም ነው ጠቅላይ ሚኒስትሩ የገለጹት። ጠቅላይ ሚኒስትሩ በቅርብ ጊዜ የአማራ ክልል ከአረጋ ከበደ የተሻለ መሪ እንደማያገኝ በመጥቀስ ህብረተሰቡ ከአማራ ክልል መንግስት ጎን ሆኖ ክልሉን ወደ ብልጽግና መውሰድ እንጂ መዋጋት እንደማያስፈልገው ሲናገሩ ተደምጠው ነበር። ይሁን እንጂ በወቅቱ በክልሉ የቀጠለውን ጦርነት አስመልክቶ የሚጻፉና አስተያየት የሚሰጡ ወገኖች ለችግሩ ሁነኛ መፍትሄ እየተፈለገ አይደለም የሚለውን ደጋግሞ ሲያነሱ ይደመጣል። በቅርቡ በአንከር ዩቲዩብ ላይ ቃለ መጠይቅ ያደረጉት የህወሓት መስራቹና በስተኋላ ተገለው በውጭ የሚኖሩት ግደይ ዘርአጽዮን ለድርድር ዝግጁ ነን የሚለው ሐሳብ አሳማኝ በሆነ መንገድ እየቀረበ አለመሆኑን ተናግረው ነበር። ለድርድር ዝግጁ ነን ይላሉ። ነገር ግን ወደ ድርድር የሚመጣ ወገንን ምህረት አርገንልሃል፣ ትጥቅ ፍታና አርፈ ተቀመጥ ሲባል ነው የምናየው። ሐቀኛ የድርድር ፍላጎት ካለ የታጠቁ ኃይሎችን መናቅ ትቶ የፖለቲካ ጥያቄ እንዳላቸው እውቅና በመስጠት ቁጭ ብሎ መነጋገርና መፍታት ያስፈልጋል በማለት እሳቸው የሚታያቸውን ሐሳብ ተናግረዋል። በአፍሪካ ናሬቲቭ ገጽ ላይ የተነበበው የጋዳ ከማል ገቨርንመንት ፌለር ኤንድ ሲቪል ዋር ኮንፍሊክት ኢን ኢትዮጵያስ አምሃራ ሪጅን በሚል ርዕስ የቀረበ ሰሞንኛ ጥናትም ቢሆን ችግሩ በተገቢው መንገድ መፍትሄ አልተፈለገለትም የሚለውን ሐሳብ አጠናክሯል። የአማራ ክልሉ ቀውስ በዚሁ ከቀጠለ ደግሞ ኢትዮጵያን ቀስ በቀስ ለመበታተን የሚዳርግና ቀጠናዊ ቀውስ የሚያዋልድ ስለመሆኑ ጽሑፉ በሰፊው ያትታል። በርካታ ቢሆኖችን የምታነሳው ጸሐፊዋ መንግስት የአማራ ክልል ግጭትን ለመፍታት የሚከተለውን መንገድ ካልቀየረ ጦርነቱ አያቆምም፣ ተባብሶ በመቀጠል ኢትዮጵያን ገዝግዞ ይጥላታል በማለት መረር ያለ አስደንጋጭ ስጋቷን ትገልጻለች። ሀያሲዋ ሀተታዋን ስትቀጥልም ከፋኖ ጋር የሚካሄደው ግጭት በምን ሊፈታ እንደሚችል ጨምሮ የሚከተሉትን ቢሆኖች ትዘረዝራለች። ከፋኖ ኃይል ጋር የፌዴራል መንግስት ወደ ጦርነት የገባው ኢመደበኛ አደረጃጀቶችን አፈርሳለሁ በሚል የአማራ ልዩ ኃይል ትጥቅ ወደ ማስፈታት በገባበት ወቅት ነው። ይህ የመንግስት እርምጃ አማራን ሆን ብሎ ለማዳከምና ፖለቲካዊ የሚል ስሜት በመፍጠሩ ነው ግጭቱ የተጀመረው። ከፍተኛ አለመተማመን በሁለቱ ወገኖች መካከል የተፈጠረ ሲሆን በትግራይ ጦርነት ወቅት በተናጠል ጦሩን ከትግራይ ሲያወጣና አማራ ክልል ሲወረር ያለመተማመኑ መነሻ ሆነ።